ሰላም እንዴት ናችሁ? ጁኒየር አካዳሚ ቤተሰቦች በዛሬው ቪዲዮአችን ኮሚኒኬቲቭ እንግሊሽ ላንጉዌጅ ስኪል ቱን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ከተከታተላችሁት ለሚድ ኤግዛማችሁ የሚጠቅሙ ሜን ፓርት ነግራችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ጁኒየር አካዳሚ ለተማሪዎች እንዲደርሱ አድርጉልን። እንግዲህ ይህ ትምህርት ሰከንድ ሴሚስተር ጋር ናቹራልም ሶሻልም ተማሪዎች የምትወስዱት ነው። ስኪል 1 ፈርስት ሴሚስተር ጋር የምትወስዱት ነው። ስኪል 2 ግን ሰከንድ ሴሚስተር ጋር የምትወስዱት ነው ማለት ነው። አሁን ቀጥታ ወደ ዩኒቱ እንገባለን ማለት ነው። በውስጡ እንግዲህ ይህ ትምህርት ወደ 5 ዩኒቶች አሉት። ዛሬ የምናየው ዩኒት 1 ላይፍ ስኪል የሚለው ነው። በውስጡ ላይፍ ስኪል አንድ ግራመር ፎከስ ፓርት አለ፣ ለፈተናችሁ የሚጠቅመው ፓርት ማለት ነው። አክቲቭ ኤንድ ፓሲቭ ቮይስ ይላል። እያንዳንዱን ማለት መጀመሪያ ወደ አክቲቪቲው ከመግባታችን በፊት ስለ አክቲቭ እና ስለ ፓሲቭ ቮይስ ከዚህ ቀደም ስኪል 1 ጋር የሰራሁት ቪዲዮ አለ፣ ያንን ማየት ትችላላችሁ። አሁን ለክለሳ ያክል መጀመሪያ አክቲቭ ቮይስ ምንድነው፣ ፓሲቭ ቮይስ ምንድነው የሚለውን እንየውና ወደ ኤክሰርሳይሱ እንገባለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ፓርት 2 ግራመር ፓርት አክቲቭ ኤንድ ፓሲቭ ቮይስ ይላል። እዚህ ጋር ግን ከመግባቴ በፊት አንድ ነገር ሂንት ልስጣችሁ። እዚህ ጋር መጽሐፉ ጋር የፓሴጅ ጥያቄዎች ነገሮች አሉና ሚድ ኤግዛማችሁ ላይ ፓሴጅ ጥያቄ ልትጠየቁ ስለምትችሉ ፓሴጅ ጥያቄ እንዴት መስራት እንደምትችሉ አንዴ ልንገራችሁ። ፓሴጅ ጥያቄ ቢያንስ በጣም ብዙ ማርክ ይዞ የሚመጣ ፈተና ላይ ፓሴጅ ጥያቄ ነው ከግራመር ይልቅ ማለት ነው። እና ፓሴጅ ጥያቄ በደንብ መስራት አለባችሁ። እና ፓሴጅ ጥያቄ እንዴት ነው የምትሰሩት? ልክ የሆነ መጀመሪያ ጥያቄ ውስጥ እንትኑ ፓራግራፍ ፓሴጁ ይሰጣችሁና ከፓሴጁ በኋላ ነው አይደል ጥያቄው የሚመጣ። መጀመሪያ ፓራግራፍ እንዳታነቡት። ፓራግራፉን ካነበባችሁት ሰዓት ስለሚፈጅባችሁ ቀጥታ ፓራግራፉን ትተውና ፓሴጁን ትተውና ቀጥታ ጥያቄውን የምታነቡት። ከዛ በኋላ ጥያቄው የሚለውን የሆነ ፖይንት ይነግራችኋል አይደለ? ማለት የሆነ የሚጠይቀው ፓርት አለ አይደለ? እሱም ፖይንት ቲክ ታረጉና ነው ቀጥታ ወደ ፓሴጁ የምትመለሱ እንጂ መጀመሪያ ፓሴጁን እንዳታነቡት። ለምሳሌ እንዴት እንደምትሰሩ ላሳያችሁ። ላይፍ ስኪል ሊድስ ቱ ዲፔንደንሲ ምናምን ይላል። ለምሳሌ የመጀመሪያው ጥያቄ ከፓሴጅ የወጣ ጥያቄ ነው። እዚህ ጋር ስለ ላይፍ ስኪል እና ዲፔንደንሲ ነው የሚያወራ። እዚህ ጋር አሁን ፖይንት የምትይዟት ላይፍ ስኪል እና ዲፔንደንሲ ትሉና ፖይንት ታደርጋላችሁ ጥያቄው ጋር ላይፍ ስኪል ኤንድ ዲፔንደንሲ። ሁለተኛው ጋር ላይፍ ስኪል ሃርድሊ ኢምፖርታንት፣ ስለ ላይፍ ስኪል ጥቅም ነው የሚያወራ። ሁለተኛው ጥያቄ ላይ ጥቅም ብላችሁ ትጽፋላችሁ። ከዛ እንዲያርጋችሁ ከያዛችሁ በኋላ ቀጥታ ፓሴጁ ጋር ትመለሳላችሁ። የመጀመሪያው ምንድን ነበር ያልኳችሁ? ላይፍ ስኪል እና ዲፔንደንሲ። ከዛ በኋላ ስለ ላይፍ ስኪል እና ዲፔንደንሲ እነዚህን ኪወርዶች ከያዛችሁ በኋላ ፓሴጁ ጋር ትመለሳላችሁ። ከዛ በኋላ ፓሴጁን እስካን ነው የምታረጉት እንጂ ፓሴጁን እንዳታነቡት። ስለ ላይፍ ስኪል እና ዲፔንደንሲ ይሄን ኪወርድ ከያዛችሁ ቀጥታ እስካን ታረጋላችሁ። ከዛ በኋላ ዲፔንደንሲ እና ላይፍ ስኪል የሚሉ ቃላት ካገኛችሁ እዛ ወርድ ላይ ያንን ወርድ ፓሴጁ ጋር በሰፊው ታነቡታላችሁ። በሰፊው ስላችሁ ሙሉን ሳይሆን ላይፍ ስኪል እና ዲፔንደንሲ ያለበትን ፓርት እንደዚህ አድርጋችሁ ነው። ሌላውን በዚህ መሰረት ትሰራላችሁ ከፓሴጅ ወጥ ጥያቄ። ሌላው ቮካብለሪ ነው። ቮካብለሪ ፓሴጅ ጥያቄ ስትሰሩ አይታችሁት ከፓሴጅ ከቮካብለሪ በፊት ግን እንደዚህ ፕሮናውኖች አሉ። ፕሮናውን ስትሰሩ ከነሱ በፊት ያለውን አይታችሁ ነው የምትሰሩ። ማለት ዚስ የሚለው ለምሳሌ የሆነ ፓራግራፍ ላይ ሊኖር ይችላል አይደለ? ከሱ በፊት ያለውን ታነቡና ስለዛ ነው የሚያወራ አይደለ? ከዚስ በፊት ያለውን ያንን ነው የሚያብራራላችሁ። ስለዚህ ከነሱ በፊት ያለውን ነው ማንበብ ያለባችሁ ፕሮናውኖችን ለመመለስ። ሌላው ቮካብለሪ ነው። ቮካብለሪ ብዙን ጊዜ በራሳችሁ ለመስራት እንዳትሞክሩ። ማለት ራሳችሁ አሁን ለምሳሌ ዌልቢንግ ሲል ስለ ዌልቢንግ የምታውቁት የሆነ ነገር አለ አይደለ? እንደሱ አይደለ የሚመለስ ቮካብለሪ። ቮካብለሪ መስራት ያለባችሁ ቀጥታ ፓሴጁ ጋር አውዳዊ አገባባዊ ፍች ነው መስራት ያለባችሁ እንጂ እናንተ በምትረዱት አንጻር አይደል መስራት ያለባችሁ። ቀጥታ ዌልቢንግ ለምሳሌ አሁን ስለ ደህንነት ምናምን ነው አይደል የሚያወራ። ግን ይሄ ደህንነት ምናምን ስለሆነ ቀጥታ ምርጫው ጋር እንደዚህ እናትመርጡ። ዌልቢንግ ትሉና ከዛ ቀጥታ ለምሳሌ ፓራግራፍ 3 ላይን 5 ጋር ነው አይደል? ፓራግራፍ 3 ላይን 5 ጋር ተሄዱና ዌልቢንግ ምን እንደሆነ አታውቁትም። ዌልቢንግ ትተውትና ከዌልቢንግ ውጭ ያለውን ቴንሱን ትረዱታላችሁ። ቴንሱ የዛን ጊዜ ስትረዱት ስለ ዌልቢንግ የሆነ ሂንት ይሰጣችኋል። የዛን ጊዜ ዌልቢንግ ምን እንደሆነ ትረዳላችሁ። ቮካብለሪ እንዲያርጋችሁ ነው እንጂ መስራት ያለባችሁ እናንተ በምትረዱት ሴንስ እንዳትሰሩት። ይሄን ይመስላል። የፓሴጅ ጥያቄ ፈተና ላይ ስለማይቀር በደንብ አስተውላችሁ ነው መስራት ያለባችሁ። ፓሴጅ እንዳታነቡ ቀጥታ ጥያቄውን አንብባችሁ ነው ወደ ፓሴጁ መመለስ ያለባችሁ። እንዲያርጋችሁ ከሰራችሁ እርግጠኛ ነኝ አሪፍ ውጤት ትሰራላችሁ ማለት ነው። ሌላው ግራመር ፎከስ ፓርት አክቲቭ እና ፓሲቭ ቮይስ ነው።
አክቲቭ ቮይስ ኢዝ ዘ ዶር ኦፍ ዘ አክሽን ኢዝ ዳት ፐርፎርም አን ኦብጀክት። ምን ማለት ነው? አክቲቭ ቮይስ ማለት የአክሽኑ ባለቤት ድርጊቱን ሲፈጽም አክቲቭ ቮይስ እንለዋለን። ሁለተኛው ፓሲቭ ቮይስ ነው። ፓሲቭ ቮይስ ዘ ሪሲቨር ኦፍ ዘ አክሽን ፐርፎርም አን ኦብጀክት ኦር ኤንድ ዘ ሪሲቨር ኦፍ ዘ አክሽን ኢዝ ዘ ሳብጀክት ሲሆን ምን ማለት መሰላችሁ? ድርጊት የሚያርፍበት አካል ወይም አክሽኑን የሚቀበለው አካል የሳብጀክቱ ባለቤት ከሆነ ምን ትጠቀማላችሁ? ፓሲቭ ቮይስ ትጠቀማላችሁ። ግልጽ ነው አይደለ? አክቲቭ ቮይስ የድርጊቱን አድራጊ የሴንቴንሱ ባለቤት ሲሆን አሲ ሳብጀክት ስታስቀምጡት፣ ፓሲቭ ቮይስ ግን ድርጊት የሚያርፍበት አካል የሴንቴንሱ ባለቤት አሲ ሳብጀክት ፎርም ስታስቀምጡት ምን ይሆናል? ፓሲቭ ቮይስ ይሆናል። እያንዳንዱ ስትራክቸር አለው። እያንዳንዳቸውን እነግራቸዋለሁ። እያንዳንዳቸውን ቴንስ ወደ 10 ቴንሶች አሉ። እያንዳንዳቸውን እነግራቸዋለሁ ማለት ነው። የመጀመሪያው ሲምፕል ፕሬዘንት ነው። ሲምፕል ፕሬዘንት እንደምታውቁት አክቲቭ ቮይስ አለው፣ ፓሲቭ ቮይስ አለው ማለት ነው። የመጀመሪያው ሲምፕል ፕሬዘንት ነው። አክቲቭ ቮይስ አለው፣ ፓሲቭ ቮይስ አለው። አክቲቭ ቮይሱ ጋር ሳብጀክት ፕላስ ቨርብ ዋን ነው። ፓሲቭ ቮይሱ ደግሞ ሳብጀክት ፕላስ ኢዝ ወይም አር ወይም አም ፕላስ ቨርብ ስሪ። እዚህ ጋር እየጻፋችሁ ብትይዙልኝ ደስ ይለኛል። ሁለተኛው ሲምፕል ፓስት ነው። ሲምፕል ፓስት ሳብጀክት ፕላስ ቨርብ ቱ ነው በአክቲቭ ቮይሱ። ፓሲቭ ቮይሱ ደግሞ ኦብጀክቱን ታመጡት ትገለባበጡታላችሁ። እዚህ ጋር ደግሞ ማለት አክቲቭ ቮይስ ወደ ፓሲቭ ቮይስ ስትቀይሩ አንድ ትሪክ እዚህ ጋር ልንገራችሁ። አክቲቭ ቮይስ ፎርሙ ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ነው፣ የአክቲቭ ቮይስ ማለት ነው። የፓሲቭ ቮይስ ደግሞ ቀጥታ ይሄን ስትራክቸሩ መቀየር ብቻ ነው። ኦን መጀመሪያ ጋር ታምጣላችሁ ኦብጀክቱ ማለት ነው። ፕላስ ቨርቡ እንዳለ ነው። ከዛ ሄልፒንግ ቨርብ ትጠቀማላችሁ፣ ወይም እነዚህ ቨርብ ቱ ቢዎችንም ትጠቀማላችሁ። እነሱን ቨርብ ቱ ቢ አብራችሁ ትጠቀማላችሁ። ፕላስ ቨርቡን ምን ታደርጉታላችሁ? ቨርብ ስሪ ታደርጉታላችሁ። ሁሌ ፓሲቭ ቮይስ ላይ የምትይዙልኝ ነገር ቨርቡ ቨርብ ስሪ ነው። ፕላስ ባይ ብላችሁ ሳብጀክቱን ታመጡታላችሁ ማለት ነው። እንዲያርጋችሁ ትሰራላችሁ። ቀጥታ ይሄ ነው፣ ቀላል ነው ስትራክቸሩ። እሺ ይሄን ከያዛችሁልኝ እያንዳንዱን ቴንስ በዚህ ስትራክቸር መሰረት በቀየር ቀላል ነው። እሺ ሶስተኛው ፕሬዘንት ኮንቲኒየስ ነው። ፕሬዘንት ኮንቲኒየስ ፎርም አለው። አክቲቭ ቮይስ ሳብጀክት ፕላስ ኢዝ ወይም አር ወይም አም ፕላስ ቨርብ አይንጅ ነው። ፓሲቭ ቮይስ ደግሞ ያው ኦብጀክቱን አሲ ሳብጀክት ፎርም ታመጡታላችሁ። ሳብጀክት ፕላስ ቨርብ ቱ ቢዎችን ቅድም የተጠቀማችኋቸውን ኢዝ አር አም ፕላስ ቢንግ ፕላስ ቨርብ ስሪ። አሁን እዚህ ጋር የምትይዙልኝ ነገር ምን የምትል ቃላለች? ቢንግ የምትላለች። ለማንኛውም ኮንቲኒየስ ፎርም ታይፕ ስትጠቀሙ ቢንግ አክቲቭን ወደ ፓሲቭ በምትቀይሩበት ጊዜ ቢንግ የምትል ቃል መጠቀም እንዳትረሱ። እሺ ቢንግ የምትል ኮንቲኒየስ ፎርም ወደ ፓሲቭ ቮይስ በምትቀይሩበት ጊዜ ቢንግ የምትል ቃል እንዳትረሱ። ሌላው ፓስት ኮንቲኒየስ ነው። ሳብጀክት አክቲቭ ቮይሱ ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቨርብ አይንጅ ነው። ፓሲቭ ቮይሱ ደግሞ ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቢንግ ፕላስ ቨርብ ስሪ። ቅድም ቢንግ ያልኳችሁ አሁንም እዚህ ጋር ትጠቀማላችሁ። አድ የተደረገች ምንድናት? ቢንግ እና ቨርብ ስሪ፣ ቨርቡን ቨርብ ስሪ ማድረግ ነው። ምን አልኳችሁ? ኮንቲኒየስ ፎርም ሲሆን ቢንግን ትጠቀማላችሁ። ፓሲቭ ቮይስ ሁሌ ቨርቡ ደግሞ ቨርብ ስሪ ታደርጉታላችሁ ማለት ነው። ሌላው ፕሬዘንት ፐርፌክት ነው። ሳብጀክት ፕላስ ሃዝ ወይም ሃቭ ፕላስ ቨርብ ስሪ፣ ይሄ አክቲቭ ቮይሱ ነው። ፓሲቭ ቮይሱ ደግሞ ሳብጀክት ፕላስ ሃዝ ወይም ሃቭ ፕላስ ቢን ፕላስ ቨርብ ስሪ። አሁን እዚህ ጋር ደግሞ አድ የምታደርጉልኝ ነገር ምንድን ነው? በቅድም ቢንግ ነበር ያልኳችሁ አይደለ? በኮንቲኒየስ ፎርም። አሁን ደግሞ ምን ትጠቀማላችሁ? ቢን የምትል ትጠቀማላችሁ። ቅድም ለኮንቲኒየስ ፎርሞች በሙሉ ቢንግን ታስገባላችሁ። አሁን ደግሞ ለፐርፌክት ቴንሶች ደግሞ ቢንን ታስገባላችሁ ማለት ነው። እንዲያርጋችሁ ትጠቀማላችሁ። ሌላው ፓስት ፐርፌክት ቴንስ ነው። አክቲቭ ቮይሱ ሳብጀክት ፕላስ ሃድ ፕላስ ቨርብ ስሪ ነው። ፓሲቭ ቮይሱ ሳብጀክት ፕላስ ሃድ ፕላስ ቢን ፕላስ ቨርብ ስሪ ነው። አሁን እዚህ ጋር አድ የሆነ ነገር ምንድን ነው? ያው ኦብጀክቱን ፊት ጋር ታመጣላችሁ። ቨርቡን ቨርብ ስሪ ታረጋላችሁ። ሃድን ታስገባላችሁ። ከዛ በኋላ ምን አድ ሆነች? ቢን የምትል ቃል ብቻ አድ ሆነች ማለት ነው። ከቅድሙ የሚለየው ምንድነው? የሃዝና ሃቭ ሃድ ቪቱ ፎርሙ ሃድ ስለሆነ ነው። ምንም የሚለየው ነገር የለም። ይሄ ነው። ሌላው
ሲምፕል ፊውቸር ቴንስ ነው። ሳብጀክት ፕላስ ዊል ፕላስ ቨርብ ዋን አክቲቭ ቮይሱ ነው። ፓሲቭ ቮይሱ ደግሞ ሳብጀክት ፕላስ ዊል ፕላስ ቢ ፕላስ ቨርብ ስሪ። አሁንም እዚህ ላይ የምትይዙልኝ ነገር ምንድነው? ኦብጀክቱን አሴ ሳብጀክት ፎርም ካመጣችሁት በኋላ ዊል የምትል ራሷን ዊል ትጠቀሙና ቅድም ለኮንቲኒየስ ቢንግን ለፐርፌክት ቢንን ብያቸዋል። አሁን ደግሞ ለፊውቸር ቢ የምትል ቃል ትጠቀማላችሁ። ከዛ በኋላ ቨርቡን ቨርብ ስሪ ታደርጉታላችሁ። ስምንተኛው ፊውቸር ፐርፌክት ቴንስ ነው። ሳብጀክት ፕላስ ዊል ፕላስ ሃቭ ፕላስ ቨርብ ስሪ ነው። ይሄ አክቲቭ ቮይሱ ነው። ፓሲቭ ቮይሱ ደግሞ ሳብጀክት ፕላስ ዊል ፕላስ ሃቭ ፕላስ ቢን ፕላስ ቨርብ ስሪ ነው። ቅድም ለፐርፌክት ቴንሶች ምን ተጠቀሙ ብያችኋለሁ? ቢን የሚል ትጠቀማላችሁ ማለት ነው። እዚህ ላይ ቢን ታስገባላችሁ ማለት ነው። ፕላስ ቨርብ ስሪ ይኖራል ማለት ነው። ዘጠነኛው ሞዳል ቨርብ ነው። ሳብጀክት ፕላስ ሞዳል ቨርብ ልትጠቀሙ ትችላላችሁ። ኤኒ ሞዳል ቨርብ ፕላስ ቨርብ ዋን ትጠቀማላችሁ። ከዛ በኋላ ፓሲቭ ቮይሱ ሞዳል ቨርብ ማን ነው እንትኑን ካመጣችሁት በኋላ ፕላስ ቢ ፕላስ ቨርብ ስሪ ትጠቀማላችሁ። ሌላው ኢንፊኒቲቭ ነው። ሳብጀክት ፕላስ ቱ ፕላስ ቨርብ ዋን ነው። ይሄን ደግሞ ስትራክቸሩን ከቀየራችሁት በኋላ ኦብጀክት ፕላስ ቨርብ ፕላስ ሳብጀክት ካረጋችሁት በኋላ ኦብጀክቱን አሴ ሳብጀክት ፎርም ካመጣችሁት በኋላ ፕላስ ቱ ፕላስ ቢ እዚህ ላይ ቢ ነው የምትጠቀሙ። ከዛ በኋላ ፕላስ ቨርብ ዋን ማለት ነው። ይሄ ነው ስትራክቸሩ። ሙሉ ማብራሪያው ቶልቶሎ ከርኩባችሁ ስኪል ዋን ጋር የሰራሁት ቪዲዮ ስለ አክቲቭ እና ስለ ፓሲቭ ቮይስ ወደ 50 ደቂቃ የሚሆን በጣም ሰፋ ያለ ማብራሪያ አለ። እሱ ማየት ትችላላችሁ ማለት ነው። አሁን ወደ አክቲቪቲው እንገባለን ማለት ነው። እዚህ ጋር ቅድም ያብራራውላችሁ ነው። እያንዳንዱን ቴንስ ወደ 10 አካባቢ ነው የነገርኳችሁ። እዚህ ጋር ወደ 5 ወይ 8 አካባቢ የሚሆኑ ቴንሶች አሉ። ተጨማሪም የነገርኳችሁ አሉ። እነሱን በደንብ መያዝ አለባችሁ። ለምሳሌ የመጀመሪያውን እንየው እስኪ። ሲምፕል ፕሬዘንት ኤ ኮሚቴ ቹዝ ዘ ዊነር። ኮሚቴው አሸናፊውን ምን አለ? ቹዝ አለ፣ መረጠ ነው የሚለን። ሲምፕል ፕሬዘንት ነው አይደለ? እዚህ ጋር እንደምታዩት ሲምፕል ፕሬዘንት ነው። ኤ ኮሚቴ የሚለው ምንድነው? የድርጊቱ ባለቤት ነው። ስለዚህ አክቲቭ ነው፣ አድራጊ ነው። አያችሁት አይደለ? ዊነሮችን መረጠ፣ ድርጊቱን አድራጊ ነው። ስለዚህ ምንድነው? አክቲቭ ቮይስ ነው። ሁለተኛው ወደ ፓሲቭ ስትቀይሩት፣ ቆይ ስትራክቸሩ አንዴ ላሳያችሁ። ሳብጀክት ፕላስ ቨርብ አለ እዚህ ጋር ፕላስ ኦብጀክት አለ። ምንድነው የምታደርጉት? ስትራክቸሩን ኦ ቪ ኤስ እኮ ማድረግ ነው። ቀላል ነው። ስትራክቸሩ መቀየር ነው። ከዛ አድ የምታደርጉት ምንድነው? ቨርብ ቱ ቢዎችንና ቨርቡን ቨርብ ስሪ ማድረግ ነው። ሌላ ምንም የምትቀይሩት ነገር የለም። ይሄን ስትራክቸር ከያዛችሁ ባይዚ ወይ ለሁሉም ቴንስ ይሰራል። ለሁሉም ማለት ነው። ቨርብ ቱ ቢ እንዳለ ቨርብ ስሪው ቨርቡን ቨርብ ስሪ ማድረግ ነው። ቀላል ነው። ደ ዊነር የሚለው ኦብጀክቱ ነው አይደለ? ይሄው ኦብጀክቱን አሴ ሳብጀክት ፎርም አመጣሁት። ከዛ ቨርብ ቱ ቢ አድ አደርጋለሁ። ደ ዊነር የሚለው ሲንጉላር ስለሆነ ኢዝ እንጠቀማለሁ። ከዛ በኋላ ቨርቡ ምን ይሆናል ያልኳችሁ? ፓሲቭ ቮይስ ላይ ሁልጊዜ ቨርብ ስሪ ይሆናል። የቹዝስ ቪ3 ፎርሙ ቹዝ እንትላላችሁ። ከዛ በኋላ ባይ ፍሬዝ አስገብታችሁ ሳብጀክቱን ታስገባላችሁ ማለት ነው። ይሄ ነው ቀላሉ። ለሁሉም ቴንስ ይሄን ስትራክቸር ከያዛችሁ ቀላል ነው። ቨርብ ቱ ቢዎችን ቅድም የነገርኳችሁን ስትራክቸር ሁሌም አድ የምታረጉ ለፐርፌክት ለኮንቲኒየስ ሲሆን አድ የምታረጓቸውን ቨርብ ቱ ቢዎችን ቨርቡን ቨርብ ስሪ ማድረግ እንዳትረሱ እያልኳችሁ የነገርኳችሁን በዚህ ስትራክቸር ከያዛችሁ በጣም ቀላል። አንድ ልድገምላችሁ። አክቲቭ ቮይስ ፎርሙ መጀመሪያ ስትሰሩ ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ነው። ይሄን ስትራክቸር ከለያችሁ በኋላ ፓሲቭ ቮይስ አድርጉት ከተባላችሁ ምንድን ነው የምታደርጉት? ኦብጀክቱን አሴ ሳብጀክት ፎርም ታመጣላችሁ። ቨርቡን ማን ነው? ከዛ በኋላ ከኦብጀክት ቀጥላችሁ ቨርቡ ቱ ቢ ታደርጋላችሁ። ኦብጀክቱ ምንድን ነው? ሲንጉላር ነው ፕሉራል ነው? እሱን ትለያላችሁ። ከዛ በኋላ ቨርቡን ምን ታደርጋላችሁ? ቨርብ ስሪ ታደርጋላችሁ። ከዛ ሳብጀክቱን ባይ ፍሬዝ አድርጋችሁ መጨረሻ ላይ ታደርጉታላችሁ ማለት ነው። አድ የሚደረጉ ቅድም ያልኳችሁን ቨርብ ቱ ቢዎች እንዳትረሱ። የቢ ፎርሞችን ቢ ቢንግ ቢን የሚሎች እንዳትረሱ። ቨርቡን ሁልጊዜ ፓሲቭ ቮይስ ላይ ቨርብ ስሪ ማድረግ እንዳትረሱ። ይሄ ነው ስትራክቸሩ። ለሁሉም ቴንስ ይሰራል። ስትራክቸሩን ያዙት። አድ የሚደረጎችንም ያዟቸው። አሁን ወደ አክቲቪቲውን ግን እንግባ። እዚህ ጋር ኮምፕሊት አድርጉ ነው የሚለን። ኢንስትራክሽን ራይት the correct active and passive form ነው የሚለን። የተሰጣችሁ ቨርብ አለ። ያንን ቨርብ ትክክለኛ አክቲቭ ነው ወይስ ፓሲቭ ፎርሙ የሚቀመጥ ነው የሚለን። እዚህ ጋር በደንብ አዳምጡኝ። ፈተናችሁን በዚህ ስትራክቸር ሊመጣ ስለሚችል በደንብ አዳምጡኝ። my sister and I blank grow up ነው ቨርቡ and went to school in Jamaica። የኔ እህትና እኔ
የት አድገናል? ጃማይካ ውስጥ አድገናል እና ወደ ጃማይካ ትምህርት ቤት ገባን ነው የሚለን። አሁን እዚህ ጋር የኔ እህትና እኔ ትምህርት ቤት ማን ነው ጃማይካ ውስጥ አደግን ነው አይደለ? ድርጊት አድራጊዎች ነን አይደለ? እኛ ነን የምናድግ አይደለ? ስለዚህ ድርጊት አድራጊ እዚህ ጋር አይ የሚለው ፎርም የሳብጀክት ማለት አሲ ሳብጀክት ፎርም ስለሆነ ድርጊት ፈጻሚ ማለት ነው አክቲቭ ቮይስ ነው። ስለዚህ አክቲቭ ቮይስ ስለሆነ የምትጠቀሙት ሲምፕል ፓስት ነው። ለምን ነው ሲምፕል ፓስት የሆንኩኝ? ፓራላል ቴንስ የሚባል ነገር አለ። ፓራላል ቴንስ ማለት ሁለት ቴንሶች በኤንድ በኮማ ሲያያዙ ፓራላል ቴንስ ይባላል። ማለት ተያያዥነት ያለው ቴንስ ነው። እንዲህ አይነት ቴንስ ፓራላል ስትራክቸር ይባላል። እና እዚህ ጋር ኤንድ የምትል ቴንስ አለች። ኤንድ ብሎ ቨርቡ ምንድነው? እዚህ ጋር እንደምታዩት ዌንት ነው፣ ቨርብቱ ነው። ስለዚህ በፓራላል ስትራክቸር ጊዜ ከኤንድ ቀጥሎ ያለው ቨርብቱ ከሆነ በዚህ በኩልም ቨርብቱ ነው የምትጠቀሙት። በዚህ በኩል ቨርብ ስሪ ከሆነ በዚህም በኩልም ቨርብ ስሪ፣ ቨርብ ዋን ከሆነ በዚህም ቨርብ ዋን ነው የምትጠቀሙት። ፓራላል ስትራክቸር ማለት ይሄ ነው። ሁለቱም ተመሳሳይ ነው። ከኤንድ በፊትና በኋላ ያለው ቨርብ ተመሳሳይ መሆን አለበት። ስለዚህ እዚህ ጋር ዌንት የሚለውን ቨርብቱ ስለሆነ ይሄኛውንም ቨርብቱ ማድረግ አለብኝ፣ ምክንያቱም በኤንድ ስለተያያዘ። የግሮ አፕ ቨርብቱ ምንድነው? ግሪው አፕ ይሆናል ማለት ነው። እዚህ ጋር በደንብ ያዙልኝ። ግሪው አፕ ይሆናል መልሱ ማለት ነው። ቀጥለን ዊ ዌር ኤጁኬትድ ይላል። ተምረናል በብሪቲሽ ሲስተም መሰረት፣ በብሪቲሽ የትምህርት ካሪኩለም መሰረት ተምረናል ነው የሚለን። ተሰርቶላቸዋል። ሁለተኛው ኢን 1997 ዊ ብላንክ ጊቭ ዘ ኦፖርቹኒቲ ቱ ካም ቱ ዘ ዩናይትድ ስቴትስ። በ1997 አሁን እዚህ ጋር በደንብ አዳምጡኝ። በምትሰሩበት ጊዜ አንደኛ ቴንሱን ታዩታላችሁ። ከዛ ቴንሱን ስታዩት አክቲቭ ነው ወይስ ፓሲቭ ነው? መጀመሪያ የምትለዩት ነገር አንደኛ በደንብ አዳምጡኝ። አክቲቭ ነው ወይስ ፓሲቭ ነው ትላላችሁ። ሁለተኛ ይሄን ከለያችሁ በኋላ ቴንሱ ምን አይነት ነው? ሲምፕል ፕሬዘንት ነው? ሲምፕል ፓስት ነው? ኮንቲኒየስ ነው? ፐርፌክት ነው? ትለያላችሁ። እንዲያርጋችሁ ነው የምትሰሩት እንጂ ቀጥታ እንዳሰሩት። መጀመሪያ አክቲቭ ነው ፓሲቭ ነው? እሺ ትለያላችሁ። ሁለተኛ ቴንሱ ምን አይነት ነው? ሲምፕል ፕሬዘንት ነው? ፐርፌክት ነው? ሰምቲንግ እንዲያርጋችሁ ትለዩና ከዛ በኋላ ሂንት ካገኛችሁ በኋላ ቀላሉ ለመስራት። ለምሳሌ አሁን እዚህ ጋር አሁን የሰጣችሁን ሂንት ለምሳሌ ኢን 1997 ነው የሚል አይደለ? ኢን 1997 ያለፈ ነው አይደለ? ስለዚህ ቴንሱ ምንድነው? ሲምፕል ፓስት ነው። ሲምፕል ፓስት ጨረስኩ። ሁለተኛውን ስትራክቸር ጨረስኩኝ። እሺ አክቲቭ ነው ፓሲቭ ነው? እሺ ሚኒንጉን መረዳት አለባችሁ ማለት ነው። እንደዚህ ጋር ደግሞ ዊ ብላንክ ጊቭ ዘ ኦፖርቹኒቲ ቱ ካም ቱ ዩናይትድ ስቴትስ፣ ዩናይትድ ስቴትስ እንድንመጣ እድል ተሰጠን ነው የሚለን። አያችሁት አይደለ? እድል እኛ እድል ማለት ተቀባይ እንጂ አድራጊ አይደለንም። እድል ተቀባይ እንጂ እድል ሰጪ አይደለንም። ስለዚህ ማለት ድርጊት እኛ ጋር እየተፈጸመ ነው። አያችሁት አይደለ? ስለዚህ ምን አይነት ቴንስ ነው ይሄ? ፓሲቭ ቮይስ ነው። እሺ ጨረሳችሁ። ሲምፕል ፓስት ነው፣ እንደገና ደግሞ ፓሲቭ ቮይስ ነው። እሺ ሲምፕል ፓስት ስትራክቸሩ ትዝ የሚላችሁ ከሆነ ቅድም ስነግራችሁ አክቲቭ ቮይሱ ሳብጀክት ፕላስ ቨርብቱ ነው። ፓሲቭ ቮይሱ ደግሞ ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቨርብ ስሪ ነው። እሺ ዊ የሚለው ምንድነው? ፕሉላር ነው አይደለ? ፕሉላር ስለሆነ ዌር ነው ወዝ ነው የምጠቀም፣ ዌርን እጠቀማለሁ። ስለዚህ ቨርቡ ደግሞ ምን ይሆናል ያልኳችሁ? በፓሲቭ ቮይስ ጊዜ ሁል ጊዜ ቨርቡ ምንድነው የሚሆን? ቨርብ ስሪ ታረጉታላችሁ ማለት ነው። የጊቭ ቪ ስሪ ፎርሙ ምንድነው? ጊቭን ይሆናል። ስለዚህ ዌር ጊቭን ይሆናል ማለት ነው። ዊ ዲሳይድድ ቱ ፊኒሽ ሃይ ስኩል ቢፎር ሊቪንግ አወር ኦን ካንትሪ። እኛ ወሰን ነው የሚለን ሀገራችንን ከመልቀቃችን በፊት ሃይ ስኩላችንን እኛ ሀገር መጨረስ እንዳለበት ዲሳይድ አድርገን ወሰን ነው የሚለን። ዊ ብላንክ ኮንሰርን ይላል የተሰጠን ቨርብ that the education in this country might not be as good as the one we had there and we want to improve our English too። ምንድነው የሚለን? እኛ ተጨንቀናል፣ እዚህ የሚሰጠው ትምህርት ጥሩ አይደለም፣ እኛ ከዚህ ቀደም ከነበርንበት ይልቅ አሁን የሚሰጠው ጥሩ አይደለም እና ይሄ ሁኔታ አስጨንቆናል የሚለን። አሁን እዚህ ጋር ድርጊት እኛ ጋር እያረፈ ነው። አያችሁት አይደለ? እኛ ተጨንቀናል እንጂ አላስጨነቅንም። ስለዚህ ጭንቀት እኛ ጋር እየተፈጸመ ነው። ስለዚህ ቴንሱ ምን አይነት ነው? እዚህ ጋር ፓሲቭ ቮይስ ነው።
ሁለተኛ ደግሞ ምን አይነት ቴንስ ነው? ሲምፕል ፓስት ነው። ለምንድን ነው? አንደኛ እዚህ ጋር በኤንድ ነው የተያያዘ። በፓራለል ቴንስ መመለስ ትችላላችሁ። እዚህ ጋር ዊ ወንትድ ይላል። እዚህ ጋር ፓስት ስለሆነ ቪቱ ስለሆነ ምን ይሆናል? ቴንሱ ፓሲቭ ቮይስ የሆነ ሲምፕል ፓስት ማለት ነው። ቅድም እንደነገርኳችሁ ደግሞ የሲምፕል ፓስት አክቲቭ ቮይሱ ሳብጀክት ፕላስ ቨርብቱ ነው። ፓሲቭ ቮይሱ ደግሞ ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቨርብ ስሪ እንዳልኳችሁ ቅድም ማለት ነው። ስለዚህ ዊ ብሎ ዊ ምንድነው? ፕሉራል ነው አይደለ? ከወዝ ይልቅ ዌርን ትጠቀማላችሁ። ዌር ኮንሰርን የሚለው ቅድም እንደነገርኳችሁ በፓሲቭ ቮይስ ጊዜ ቨርቡን ሁልጊዜ ቨርብ ስሪ ስለምታደርጉት ኮንሰርንድ ይሆናል። ስለዚህ ዊ ዌር ኮንሰርንድ ብላችሁ ትመልሳላችሁ ማለት ነው። ማይ ኮሌጅስ ኤ ቢ ኤንድ አይ ብላንክ ዲዛይን አን ኤክስፐሪመንት ቱ ቴስት ዘ ኢምፓክት ኦን ወርከር ፐርሴፕሽን ኦፍ ዌል ቢንግ ዌን ብሎ ይቀጥላል። ምንድነው የሚለን? የእኔ ባልደረቦች ኤ እና ቢ እና እኔ ምን አደረግን? ዲዛይን አደረግን። ምንድን? ኤክስፐሪመንት፣ የሆነ ኤክስፐሪመንት ዲዛይን አደረግን። ምን ለማድረግ? ቱ ቴስት ዘ ኢምፓክት በእነዚህ በሰራተኞች የደህንነት ስሜት ላይ የሚያሳድረውን ተጽዕኖ ለመፈተሽ ሙከራ ኤክስፐሪመንት አዘጋጀን የሚለን። አሁን እዚህ ጋር አይ ነው የሚላያችሁት አለ ሳብጀክቱ። እኛ ዲዛይን ኤክስፐሪመንት ዲዛይን አደረግን እንጂ ዲዛይን አልተደረግንም። አያችሁታ? ድርጊት ፈጻሚ እንጂ ድርጊት ተቀባይ አይደለንም። ስለዚህ ቴንሱ ምንድነው? እዚህ ጋር አክቲቭ ቮይስ ነው። ሁለተኛ ደግሞ ቴንሱ ምን አይነት ነው? ሲምፕል ፓስት ነው። ያለፈ ታሪክ እያወራ ስለሆነ ሲምፕል ፓስት ነው። ስለዚህ ሁለት ነገር ትይዛላችሁ ማለት ነው። አንድ ቅድም እንደነገርኳችሁ መጀመሪያ አክቲቭ ነው ፓሲቭ ነው ትለያላችሁ። ይሄው ለየን አክቲቭ። ሁለተኛ ደግሞ ቴንሱን ትለያላችሁ። ሲምፕል ፓስት ነው፣ ሲምፕል ፕሬዘንት ነው፣ ፕሬዘንት ፊውቸር ነው። ቴንሱን ከለያችሁ በኋላ ቀጥታ ቅድም የነገርኳችሁ ስትራክቸር ማሟላት ነው። ስለዚህ ቅድም እንደነገርኳችሁ የሲምፕል ፓስት አክቲቭ ቮይሱ ሳብጀክት ፕላስ ቨርብቱ ነው። ፓሲቭ ቮይሱ ደግሞ ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቨርብ ስሪ ነው። ስለዚህ አይ የሚለው እዚህ ጋር ወዝ ዌር ሳይሆን አክቲቭ ቮይስ ስለሆነ ቀጥታ ምንድን ነው የምታደርጉት? ቨርቡን ቨርብ ስሪ ታደርጉታላችሁ ማለት ነው። ስለዚህ አይ ዲዛይንድ ይሆናል ማለት ነው። ዌን ዶሜስቲኬትድ ካትስ ብላንክ አሎ ቱ ፍሪሊ ሩም ቫራይስ ወርክ ኢንቫይሮንመንት ኢን ዊች ዘ ሳብጀክት ዌር ኖርማሊ ኢምፕሎይድ። ምንድን ነው የሚለን? እነዚህ ለማዳ የሆኑ ድመቶች ሲፈቀድላቸው ነው ይህን ቴስት ማድረግ የጀመርን ነው የሚለን። እነዚህ ዶሜስቲኬትድ ማለት ለማዳ የሆኑ ድመቶች ሲፈቀድላቸው እኛ ቴስት ማድረግ ጀመር። ስለዚህ አሁን እዚህ ጋር ዶሜስቲኬትድ ካት ድመቶቹ ተፈቀደላቸው እንጂ ፈቃጅ አይደሉም። እነሱ ተፈቀደላቸው እንጂ ፈቅደው አይደለም። ስለዚህ አሁን ድርጊት እነሱ ጋር እየተፈጸመ ነው። አያችሁት አይደለ? ድርጊት እነሱ ጋር እየተፈጸመ ነው። እሺ ቴንሱ ምን አይነት ነው? እዚህ ጋር ፓሲቭ ነው አይደለ? ድርጊት እነሱ ጋር እያረፈ ነው። ስለዚህ ፓሲቭ ነው። ሁለተኛ ቴንሱ ምን አይነት ነው? ሲምፕል ፕሬዘንት ነው። እሺ ሲምፕል ፕሬዘንት ቅድም እንደነገርኳችሁ በአክቲቭ ቮይስ በኩል ሳብጀክት ፕላስ ቨርብ ዋን ወይም ቨርብ ኤስ ወይም ኢኤስ ልትጠቀሙ ትችላላችሁ። በፓሲቭ ቮይስ በኩል ደግሞ ሳብጀክት ፕላስ ኢዝ አር አም ፕላስ ቨርብ ስሪ ትጠቀማላችሁ ማለት ነው። ስለዚህ አሁን እዚህ ጋር ካትስ የሚለው ፕሉራል ስለሆነ ማንን ይወስዳል? አርን ይወስዳል። አሎ ቨርቡ ሁልጊዜ በፓሲቭ ቮይስ ጊዜ ቪ3 ፎርም ስለሚቀመጥ ምን ታደርጉታላችሁ? ቨርብ ስሪ አሎድ ይሆናል ማለት ነው። ስለዚህ ዶሜስቲኬት ካትስ አር አሎድ ይሆናል። ሲፈቀድላቸው ነው እኛ ቴስት ማድረግ የጀመርን ምናምን ነው የሚለን። ከዛ በኋላ ይቀጥላል እዚህ ጋር 3 ቴስት ኢንቫይሮንመንትስ ብሎ ቨርቡ ሰሌክት ነው ፎር አወር ኤክስፐሪመንት። 3 ቴስት ማድረጊያ አካባቢዎች ተመረጡ። የመጀመሪያው ሎ ኦፊስ ነው፣ የህግ ቢሮ ነው። ሁለተኛው ላብራቶሪ ኢን ዊች ኤክስፐሪመንት ብሎ ሌላ ብላንክ ስፔስ አለ። ላብራቶሪ ራትስ በላብራቶሪ አይጦች ላይ ሙከራዎች የተከናወሩበት ላብራቶሪ ሁለተኛው። ሶስተኛው ደግሞ አን አውቶሞቢል አሰምብል ላይን የመኪና መሰብሰቢያ ቦታ 3 ተመረጠ ነው የሚለን። እሺ የመጀመሪያው ብላንክ ስፔስ ጋር እንምጣ። 3 ቴስት ኢንቫይሮንመንት 3 የሙከራ ቦታዎች ተመረጡ። መረጡ ሳይሆን ተመረጡ ነው። አካባቢው ላይ ምን እየተፈጸመ ነው? አክሽን እየተፈጸመ ነው። እነዚህ ኢንቫይሮንመንቶቹ የአክሽኑን አድራጊ ሳይሆን ድርጊት እነሱ ጋር ተፈጻሚ ነው። ስለዚህ ቮይሱ ምን ይሆናል? እዚህ ጋር
ቮይሱ ምን ይሆናል? ፓሲቭ ቮይስ ይሆናል ማለት ነው። ፓሲቭ ቮይስ ይሆናል። ሁለተኛ ደግሞ ቴንሱ ምን አይነት ነው? ቴንሱን ከለያችሁ መጀመሪያ ቮይሱን ከዛ በኋላ ቴንሱን። ቴንሱ ምን አይነት ነው? እዚህ ጋር ሲምፕል ፓስት ነው። ሲምፕል ፓስት ነው። ስለዚህ የሲምፕል ፓስት ፓሲቭ ቮይሱ ምንድነው? ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቨርብ ስሪ አይደለ? እሺ። ስለዚህ ስሪ ቴስት ኢንቫይሮንመንትስ የሚለው ፕሉራል ስለሆነ ወዝ እና ዌር ነው የሚጠቀም ዌርን ይጠቀማል። ስለዚህ ሰሌክት የሚለው ደግሞ ሁሌ በፓሲቭ ቮይስ ቨርብ ስሪ ስለሚሆን ቨርቡ ሰሌክትድ ይሆናል። ዌር ሰሌክትድ ይሆናል መልሱ ማለት ነው። ከዛ በኋላ ላብራቶሪ ብሎ ኢን ዊች ኤክስፐሪመንት፣ ይሄ ላብራቶሪ ምን የሚሆንበት ኤክስፐሪመንት ምን የሚሆንበት ፐርፎርም የሚሆንበት የሚሰራበት አያችሁት አይደለ? ላብራቶሪ ላይ አክሽን እየተፈጸመ ነው። ኤክስፐሪመንት እየተደረገ ነው፣ ፐርፎርም እየተደረገ ነው እንጂ ላብራቶሪ ራሱ እየሰራ አይደለም። ስለዚህ አሁን እዚህ ጋር ምን ትረዳላችሁ? ቮይሱ ምን አይነት ነው? ፓሲቭ ቮይስ ነው። ሁለተኛ ቴንሱ ምንድነው? ሲምፕል ፓስት ነው። ስለዚህ ሲምፕል ፓስት ቅድም እንደነገርኳችሁ አክቲቭ ቮይሱ ሳብጀክት ፕላስ ቨርብቱ ነው። ፓሲቭ ቮይሱ ደግሞ ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቨርብ ስር ይሆናል ማለት ነው። ስለዚህ ኤክስፐሪመንትስ የሚለው ፕሉራል ስለሆነ ዌርን ትጠቀማላችሁ። ፐርፎርም የሚለው ቪ3 ታደርጉትና ፐርፎርምድ ይሆናል ማለት ነው። ዋን ዌይ ሚረርድ ግላስ ፓናልስ ዌር ኢንስታልድ፣ ይሄኛው ተሰርቶላችኋል። ቱ አሎ ቪዲዮ ካሜራስ ቱ ሪከርድ ዘ አክቲቪቲ ኤንድ ሪሰርችስ ቱ ኦብዘርቭ ዘ ሴም ኤንድ ቴክ ኖትስ ዊ ሴክሬትሊ ኢንሰርትድ ኦብዘርቭ ዳይሬክትሊ ኢንቱ ዘ ወርክ ኢንቫይሮንመንት። ይሄኛው ደግሞ የሚለን ምን መሰላችሁ? የቪዲዮ ካሜራዎች እንቅስቃሴውን እንዲመዘገቡና ተመራማሪዎች እንዲታዘቡና ማስታወሻ እንዲወሰድ አንድ አቅጣጫ የሚያሳይ የመስታወት መስኮት ተገጠመ ኢንስታልድ ሆነ ይላል። በስውርም ታዛቢዎችን በቀጥታ ወደ የስራ አካባቢዎች አስገባን የሚለን this observer post as outside contractor and blank as a maintenance and cleaning staff, coffee and water service vendor and similar supporting personnel። ይሄኛው ደግሞ የሚለን ምንድነው? እነዚህ ታዛቢዎች እንደ ውጭ ተቋራጮች በመምሰል ዩኒፎርም ይላል። ዩኒፎርም ለብሰው አያችሁት አይደለ? ኦብዘርቨሮቹ ዩኒፎርም ለብሰው እንደምን እንደ ሜንቴናንስ እና እንደ ክሊኒንግ ስታፍ እንደ ኮፊ እንደ ዋተር ሰርቪስ። አሁን እዚህ ጋር እነዚህ ኦብዘርቨሮቹ ምንድናቸው? ድርጊቱን ፈጻሚ ናቸው። አያችሁት አይደል? እዚህ ጋር ዚስ ኦብዘርቨር የሚለው ድርጊት ፈጻሚ ናቸው። ስለዚህ ድርጊት ፈጻሚ ደግሞ አሴ ሳብጀክት ፎርም ከመጣ ምን አይነት ቮይስ ነው ያልኳችሁ? አክቲቭ ቮይስ ይሆናል ማለት ነው። ስለዚህ አክቲቭ ቮይስ ይሆናል። ቴንሱ ምን አይነት ነው? ሲምፕል ፓስት ነው። ያለፈ ታይም እያወራ ስለሆነ ማለት ነው። ስለዚህ እንደዛ ከሆነ በኋላ ቨርቡ ምን ይሆናል? ሲምፕል ፓስት ደግሞ በአክቲቭ ቮይሱ በኩል ሳብጀክት ፕላስ ቨርብቱ ነው። በፓሲቭ ቮይሱ በኩል ደግሞ ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቨርብ ስር ይሆናል። ስለዚህ የዩኒፎርም ቪ2 ፎርሙ ዩኒፎርም ይሆናል ማለት ነው። the observers blank draw from the students who had been matriculate። ይሄኛው ተሰርቶላችኋል። into experimental psychology courses from which this study ብሎ ሌላኛው fill the blank space አለ። መጀመሪያው ጋር እንድናነሳው እነዚህ ታዛቢዎች ከሙከራዊ ስነ ልቦናዊ ኮርሶች ከተመዘገቡ ተማሪዎች ተመርጠው ነበር ነው የሚለን። ድሮን ሆኖ ተመረጡ ነው የሚለን እነዚህ ኦብዘርቨሮች ማለት ነው። ኦብዘርቨሮቹ ተመራጭ እንጂ መራጭ አይደሉም። ድርጊት እነሱ ጋር እየተፈጸመ እንጂ እየፈጸሙ አይደለም። እየተመረጡ እንጂ እየመረጡ አይደለም። ስለዚህ ቮይሱ ምን አይነት ነው? እዚህ ጋር ፓሲቭ ቮይስ ነው። ሁለተኛ ደግሞ ቴንሱ ምን አይነት ነው? ሲምፕል ፓስት ነው። ፓሲቭ ቮይስ ሲምፕል ፓስት ነው። ስለዚህ ሲምፕል ፓስት ደግሞ ፓሲቭ ቮይሱ ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቨርብ ሲር ይሆናል ማለት ነው። ስለዚህ the observers የሚለው ፕሉራል ስለሆነ ዌርን ትጠቀማላችሁ። ድሮ የሚለው ቨርብ ሲር ታረጉትና ድሮን ይሆናል። ስለዚህ the observers were drawn ይሆናል ማለት ነው። ከዛ into experimental psychology courses from which this study blank develop as an example of such study generally ምንድነው የሚለን? ይሄኛው ደግሞ ይህ ጥናትም ከነዚህ ኮርሶች ተዘጋጅቶ በአጠቃላይ ለተመሳሳይ ጥናቶች ምሳሌ ሆኖ ቀርቧል የሚለን ዲቨሎፕ ሆኗል። ስለዚህ ይህ ጥናት ዲቨሎፕ ሆኗል
እንጂ ዲቨሎፕ አድራጊ አይደለም። እሱ ዲቨሎፕ ነው እንጂ የሚሆን ዲቨሎፕ አያደርግም። ስለዚህ እሱ ጋር ድርጊት እየተፈጸመበት ነው ኮርሱ ጋር ማለት ነው። ስለዚህ ምን አይነት ቮይስ ነው? ፓሲቭ ቮይስ ነው። ሁለተኛ ደግሞ ቴንሱ ምን አይነት ነው? ሲምፕል ፓስት ነው። ስለዚህ ሲምፕል ፓስት ቅድም እንደነገርኳችሁ አክቲቭ ቮይሱ ሳብጀክት ፕላስ ቪቱ ነው። ፓሲቭ ቮይሱ ደግሞ ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቨርብ ስሪ ታደርጉታላችሁ ማለት ነው። ስለዚህ ዚስ ስተዲ የሚለው ሲንጉላር ስለሆነ ወዝና ወዝን ትጠቀማላችሁ። ስለዚህ ዲቨሎፕ የሚለው ደግሞ ቪ3 ፎርሙን ታደርጉትና ዲቨሎፕድ ይሆናል። ወዝ ዲቨሎፕድ አስ አን ኤግዛምፕል ኦፍ ሰች ስተዲ ጀነራሊ ይሆናል ማለት ነው። እንግዲህ ይህን ይመስላል ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ጁኒየር አካዳሚ ለተማሪዎች እንዲደርስ አድርጉ። ያልገባችሁ ነገር ካለ ከዚህ ቀደም ስኪል ዋን ጋር ስለ አክቲቭ እና ስለ ፓሲቭ ቮይስ ሞር ሰፋ አድርጌ ወደ 50 ደቂቃ አካባቢ ይመስለኛል የሰራሁት ቪዲዮ አለ። እሱን ማየት ትችላላችሁ። ሊንኩንም ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ እዛ ጋር ማየት ትችላላችሁ። በቀጣይ ዩኒቱን ይዤላችሁ እመጣለሁ። በቀጣይ እስክንገናኝ ድረስ መልካም የትምህርት ጊዜ